የብዙ ሴቶች ስራ ነው። ውሸት ነው እውነት? ኮሜንት ላይ አስቀምጡ። በጣም ብዙ ሴቶች ከሴት ጓደኛቸው ጋር ከተጣሉ በኋላ ፐብሊክም ይሁን ወይም ፕራይቬት አደባባይም ላይ ይሁን በድብቅም ስለዛች ሰው ነው የሚያወሩት። በቃ ያቺ ሴት ወይ እነሱን ከነ መፈጠራቸው ረስታ ህይወቷን እየቀጠለች ሊሆን ይችላል። ለምን የሚቆም ህይወት ስላሌለ። ግን እሷን በቃ በሄዱበት ቦታ ስለዛ ሰው መጥፎነት ስለዛ ሰው የሚያወሩ ሰዎች ለእናንተ ምን አይነት ሰዎች ናቸው? ለኔ በጣም ሰነፍ ሰዎች ናቸው። በስሜት እንጂ በእውቀት የማይነዱ የሰው ወሬ የሚወስዳቸው የሰው ወሬ የሚያመጣቸው ሴቶች ናቸው። ለኔ በጣም ይሄ ነገር ሴቶች ላይ ነው ጎልቶ የሚታየው። ከሴት ጓደኛሽ ጋር ከተጣላሽ በኋላ ኦሬዲ ፋይል ተዘግቷል አይደለ? ከሷ ጋር አትነጋገሪም፣ ከሷ ጋር ተኮራርፈሻል። ታዲያ እሷን ርዕስ አድርጎ ማውራት እሷን ርዕስ አድርጎ መወያየት ግን ትንሽ ማለቴ አንቺ ይሄንን አህል አይምሮሽ ላይ ማውጣት አልቻልሻትም ማለት ነው። ይሄ በጣም በተደጋጋሚ ያጋጥመኛል። እኔ በጣም ብዙ ሴቶች ሳያቸው እንደዛ ናቸው። የሆነ ቦታ ላይ ቆማሉ። የሆነ ስራ እንኳን ሲሰሩ ባይዘው ሲሰሩ እንኳን በቃ ያችን ጠላት ያሏትን አካል ለማናደድ የሚሰሩ ሰዎች አሉ። ያንን ነገር ፈልገውት እውቀቱ ገብቷቸው ብዙ ነገር ኖራቸው ሳይሆን በቃ ያቺ ወይም ጠላት ያሏትን አካል ለማስቀናት የሚሰሩ ይመስላችኋል። የእናንተ ህይወት የእናንተ ነው ባይዘው። ገባችሁ? ለምን ሰማይ አትጨብጡ? ይሄ የእናንተ ነው። መስራት ያለባችሁ ለራሳችሁ ብላችሁ እንጂ ከሌላ እናደድ አይደለም። ኖ በጣም የብዙ ሴቶች ባህሪ በጣም የብዙ ሴቶች ስራ ነው። እንግዲህ ሴጣን ሰራተኛ ሲያጣ እነሱን ሰራተኛ ያደርጋቸዋል። ለምንድን ነው? ከተጣላችሁ በኋላ ፋይል ዝጉ። ገባችሁ? አንድ ቦታ ላይ አትቁሙ። ህይወት ትቀጥላለች። ቀጥሉ ህይወታችሁ። ስራችሁን ስሩ፣ ጠንካራ ሁኑ። ይሄ በብዛት የደካማ ሴቶች ስራ ነው። ኦኬ፣ ከሐሜት ውጪ ሌላ ነገር የማያውቁ እውቀት የሚባል ነገር ሲያልፍ ያልነካቸው በጣም የብዙ የሐሜተኞች ሴቶች ስራ ነው። በእርግጥ ይሄ ነገር እውቅና አይደለም፣ ድድብና ነው። እኔ እንደሰለዋለሁ። እናንተ ምን ትላላችሁ? ባይዘው ለምሳሌ እኔ እንትን ውስጥ ከብዙ ሴቶች ጋር አብረን እንሰራ ነበረ። ተለያይተን ሊሆን ይችላል ወይም አለመግባባት ተፈጥሮ ተለያይተናል። እኔ ግን ቼክ አላደርጋቸውም። እኔ በግሌ ነው ቼክ አላደርጋቸው። ከነ መፈጠራቸው ራሱ ቼክ አላደርጋቸው። ለምን? ከነሱ ጋር ያገናኘኝ ነገር ነበረ። خلاص ተለያየን አይደለ? ስለዚህ በዛ ነገራችሁ እናንተ አቋማችሁን አጽንታችሁ ትቀጥላላችሁ እንጂ ሰው ስለሄደና ስለመጣ የሚቀየር ነገር የለም እኔ ጋር ማለት ነው። እና ሴቶቼ እቺን ነገር አስተካክሉ ማለት ነው ብላችሁ ማንንም ይሁን አይደለ ሴት ጓደኞቼ ማንንም ይሁን ማንንም ካልተስማማችሁ ከተለያያችሁ በኋላ ያንን ሰው ርዕስ ማድረጋችሁን እርሱ። በቃ ማን ነው ምንድነው እንዴ? ስለዛ ሰው እንኳን ሲነሳ ማን ነበር አላውቀውም ምን ነበር ምና በቃ እንደዛ ነው ሆነ ያለበት። ስለዛ ሰው ማብሳት ላይ ይጠበቅባችሁ። ተረዳችሁ? ህይወቱ የእናንተ እንጂ የዛ ሰው አይደለም። እናንተ ስለሄዳችሁ የዛ ሰው ህይወት አልቆመም፣ ቀጠለ ወይም ከእናንተ በተሻለ ደረጃ ላይ ሊሆን ይችላል። ስራ ስትሰሩ ሰውን ለማናደድ አይደለም፣ ለራሳችሁ ስሩ። እናንተ ከፋላችሁ ለዛ ሰው የምትጠቅሙት ነገር የለም፣ ዝቅ አላችሁ የምትጎዱት ነገር የለም። ኦኬ ሴቶች አስተካክሉት ይሄን ነገር።